ከአራቱ ዋና አቅጣጫዎች የመጀመሪያውን ለምሳሌ ብናይ ሰሜን ለማለት ቤይ 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 ሶስተኛ ቶን ነው። አሁን መጀመሪያ ለሰን ላይ ስለ ቶኖች አውርተን ነበረ። እነዚህ ቻይንኛ አራት ቶኖች አሉት። እነዚህ ከአራቱ ቶኖች እንደዚሁ ከዛ ውጭ ያሉት ወይም ቶን የሌላቸው ወይም ቶንሌስ ወርድስ በመባል ይታወቃሉ። እነዚህ ይሄኛው ቤ የሚለው ሶስተኛ ቶን ነው ማለት ነው። ጤና ይስጥልኝ አፊማን ቻይንኛን በአማርኛ ክፍል 7 እንኳን ደህና መጣችሁ። በዚህኛው ክፍል በቻይንኛ ስለ አቅጣጫ ወይም ዳይሬክሽንስ የምናይ ይሆናል። እነዚህ ዛሬ ላይ የምናያቸው መሰረታዊ እነዚህ ዳይሬክሽኖች በጣም ወሳኝና ጠቃሚ ያልኳቸው ናቸው። አይ ሆፕ እስከ መጨረሻ ከተከታተላችሁ በቻይንኛ አቅጣጫ ስለመጠየቅ ምንም አዲስ የሚሆንባችሁ ነገር እንደማይኖር አይ አም ቬሪ ሹር፣ በጣም እርግጠኛ ነኝ። ስለመጣችሁ አመሰግናለሁ። ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ከታች የሚገኘው ሰብስክራይብ በተኑ በመጫን ቤተሰብ ሁኑ። እንደዚሁም ሌሎች ሶሻል ሚዲያም ከሆነ ደግሞ እንደዚህ ፎሎ እንድታደርጉኝ ጠይቃችኋለሁ። አመሰግናለሁ። ዳይሬክሽንስ ወይንም አቅጣጫዎች እነዚህ ዋና አራቱን አቅጣጫውን በመጀመሪያ እናያለን። እንደዚህም ሌሎችም እንደዚህ ሞር ኮምፕሌክስ የሆኑ አቅጣጫዎችን እንዴት እንደምንጠይቅ ወይም ለሰዎች እንዴት እንደምንናገር እንደዚሁ እዚህ ላይ የምናይ ይሆናል። ከአራቱ ዋና አቅጣጫዎች የመጀመሪያውን ለምሳሌ ብናይ ሰሜን ለማለት ቤይ 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 ሶስተኛ ቶን ነው። አሁን መጀመሪያ ለሰን ላይ ስለ ቶኖች አውርተን ነበረ። እነዚህ ቻይንኛ አራት ቶኖች አሉት። እነዚህ ከአራቱ ቶኖች እንደዚሁ ከዛ ውጭ ያሉት ወይም ቶን የሌላቸው ወይም ቶንሌስ ወርድስ በመባል ይታወቃሉ። እነዚህ ይሄኛው ቤ የሚለው ሶስተኛ ቶን ነው ማለት ነው። ቤይ ማለት ሰሜን ነው። ናን 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 ደቡብ ዱን 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 ምስራቅ ሲ ሲ ሲ ምዕራብ። እነዚህ አራቱ ማለት ቤይናን ሲዶን ቤይናን ሲዶን ቤይናን ሲዶን እንደዚህ አድርጋችሁ ማየት ትችላላችሁ። ቤይናን ያ ማለት ሰሜን፣ ደቡብ፣ ሲ ምዕራብ፣ ዶን ምስራቅ። ዶንሲ ያ ማለት ደግሞ ዶንሲ ሁለት ትርጉም አለው። ዶንሲ እቃም ነው። እንደዚሁ ምስራቅና ምዕራብ ማለት ነው። ቤይናን ሲዶን ቤይናን ሲዶን ቤይናን ሲዶን። ሶ በዚህ ዜማ ወይም በእንደዚህ አይነት ሽምደዳ አይ ቲንክ አቅጣጫዎቹን ትይዛላችሁ ብዬ አስባለሁ። ለምሳሌ ሰሜን ምዕራብ፣ ሰሜን ምስራቅ፣ ደቡብ ምዕራብ፣ ደቡብ ምስራቅ ለማለት ከፈለግንስ ምን እንላለን ብላችሁ ከጠየቃችሁኝ ሲናን ሲናን ደቡብ ምዕራብ ማለት ነው። አሁን በቻይንኛው ከአማርኛው ለየት ይላል። አሁን ፍሊፕ ነው የሚለው። አሁን ሲናን መጀመሪያ ምዕራብ ከዛ ደቡብ ነው የሚለው። ወይም በአማርኛው ደግሞ ደቡብ ምዕራብ እንላለን ማለት ነው። ሲ ምዕራብ ነው፣ ናን ደቡብ ነው። ስለዚህ እነሱ አሁን እንዴት ነው በቻይንኛው ቀጥታ ከተረጎማችሁ ምዕራብ ደቡብ ነው፣ ግን ደቡብ ምዕራብ ነው። እዚህ አሁን በቻይንኛው ምዕራብ ደቡብ እንደዛ አይነት ነገር ነው። ነገር ግን ያው በአማርኛው ሲሆን ደግሞ ማለት ሪቨርስ ነው። ደቡብ ምዕራብ ለማለት ሲና፣ ሰሜን ምዕራብ ለማለት ደግሞ ሲቤይ ሲቤይ ሰሜን ምዕራብ። ኦኬ። እንደዚሁም ሰሜን ምስራቅ ለማለት ደግሞ ዶንቤይ 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 ሰሜን ምስራቅ ነው። እንደዚሁም ደቡብ ምስራቅ ደግሞ ዶንናን ዶንናን ዶንናን። እነዚህ ዋና 8ቱ አቅጣጫዎች ናቸው። በዋናነት ግን እነዚህን አራቱን በደንብ ከያዛችሁ ከዛ በኋላ አንዱን ከሌላኛው እያመጡ ሚክስ ማድረግ ነው። በጣም ቀላል ነው። ሌላኛው ደግሞ ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ የሚለውንም እሱንም አሳያቸው። ወይም በቀኝ በኩል በግራ እንደዚሁም በፊት ለፊት ወይም ከኋላ የሚለውን እሱንም እንትንላቸዋለን። በቀኝ ለማለት ዮ ቀኝ ማለት ነው። ወይም በቀኝ ሳይድ ዮ ቢያን
ዮበ ኒደ ዩቢያን በግራህ በቀኝህ ማለት ነው። በቀኝህ ሳይድ ማለት ነው። ኒደ ዩቢያን ዛይ ኒደ ዩቢያን በቀኝ ሳይድ ማለት ነው። ዞ ኦር ዞቢያን በግራ በኩል ማለት ነው። ታሽ ነገ ዶንሲ ዘኒ ዞቢያ ኒ ያማ ዞጓይ አሁን አቅጣጫ እንዴት እንደሚጠየቅም እንደዚሁ በተጨማሪ መጨረሻ ላይ አሳያችኋል። ለምሳሌ ጀርፉጂን ይንሃን ዘመዛው እዚህ አካባቢ ያለውን ባንክ ቤት እንዴት ነው የሚኬደው? ለምሳሌ አንድ ሰው አግኝታችሁ መንገድ ላይ እየጠየቃችሁ ሹሹ ጀርፉጂን ይንሃን ዘመዛው ጀርፉጂን ይንሃን ዘመዛው እዚህ አካባቢ ያለውን ባንክ ቤት እንዴት ነው ወይም ወዴት ነው ይባል። እሱን ያው እዚህ ላይ ቅድም ያልኳችሁ አራቱ አቅጣጫዎችም እንትን ይጠቅሟቸዋል። ወደፊት ላይ አመቃጥዬ ማሳያችሁ አለ። ለምሳሌ ወደፊት ቀጥታ ሂድ፣ ወደ ቀኝ ታጠፍ፣ ወደ ግራ ታጠፍ ኦሬዲ ነግራችኋለሁ። ዮጓን ያ ወደ ግራ መታጠፍ ነው። ዞጓን ወደ ዮጓን ወደ ቀኝ መታጠፍ፣ ዞጓን ደግሞ ወደ ግራ መታጠፍ ነው። ዋንቺያንዞ ማለት ቺያን እንደዚሁ እንደውም ጨርሼ እንትን ብላችሁ ይሻላልና ቺያን ማለት ፊት ለፊት ነው። ቺያን ኦር ቺያሚያን ፊት ለፊት ማለት ነው። ሆሚያን ኦር ሆ ከኋላ ማለት ነው። ስለዚህ ፊት ለፊት ማለት ቺያን፣ ቀኝ ማለት ዮ፣ ግራ ዞ፣ ከኋላ ደግሞ ሆ። ስለዚህ ቺያን ሆ ዞዮ ያ ማለት ፊት ለፊት ከኋላ ወደ ግራና ወደ ቀኝ ማለት ነው። ለምሳሌ እጅም ዮሾ ማለት ቀኝ እጅ ነው። ዞሾ ግራ እጅ ነው። ዮቢያን በቀኝ በኩል ማለት ነው። ዞቢያን በግራ በኩል ማለት ነው። ቺያሚያን ፊት ለፊት ማለት ነው። ሆቢያን ወይም ሚያን ተመሳሳይ ነው። ቢያንም ይላሉ ሚያንም ይባላል። ሆሚያን ፊት ለፊት፣ ሆሚያን ከኋላ፣ ቺያሚያን ከፊት ለፊት ማለት ነው። እነዚህ ቅድም እንዳልኳችሁ ቤይናን ሲዶን እነዚህ አራቱ አቅጣጫዎች በዋና ይሄ ደቡብ፣ ሰሜን፣ ደቡብና ምስራቅና ምዕራብ የሚለው እነዚህ ዞዮ ቺያንሆ ያ ማለት ፊት ለፊት ከኋላ፣ ፊት ለፊት ኋላ፣ ግራና ቀኝ ማለት ነው። ለምሳሌ እዚህ ቻይና ሀገር ሆናችሁ ለመጀመሪያ ጊዜ መንገድ መጠየቅ ቢፈልጉ ኦር ለምሳሌ ማፕ ጉግል ማፕ ሊሆን ይችላል። እነዚህ የቻይና ማፕ ወይም ጋወደዲቱ ይባላል። የቻይናው ጉግል እንደ ጉግል ማፕ አይነት ጋወደዲቱ ወይም ኤ ማፕ በመባል የሚታወቀውን ለምሳሌ እሱን ተጠቅማችሁ አድሬስ አካባቢውን ደርሳችሁ ህንፃው ወይም የደረሳችሁበት የቦታው ስም በቻይንኛ ሆኖባችሁ ባታውቁ ለምሳሌ ቢጠይቁ ጀርፉጂን ጀቢያን ይዩና ለምሳሌ ጀቢያን ይዩን ወካምቡዳው ሹሹ ጀቢያን ይዩን ካምቡዳው ዘይናሊ ለምሳሌ እዚህ ጋር ያለውን ሆስፒታል አልታያለኝ የቱ ጋር ነው? ያው ይታያል ሆስፒታል which is very big በተለይ እዚህ ቻይና ሀገር ሆስፒታል ሂውጅ ነው። በጣም ሂውጅ ነው እና ብትሉ ሆሚያ ኦ ዮቢያ ሌላም ነገር ሊሆን ይችላል። ማለት very huge የሆነ ፊዚካል ማለት ፊዚካሊ አፒር የሚያደርግ ነገር ሳይሆን ለምሳሌ መግቢያው በሌላ በር ሆኖ ለምሳሌ በሰሜን በር ነው የሚገቡት ምናምን ብትባል ቤመን ዘይናሊ ሆሚያ ቤመን ዘይናሊ ቺያሚያ ሆሚያ ዞቢያ ዮቢያ። ስለዚህ አቅጣጫዎቹ እነዚህ ዞዮ ቺያንሆ ሲቤ ዶንሲ እነዚህ which is very important ነው especially oral Chinese ላይ እነዚህ ማለት ዴይሊ በሚታደርጉት conversation ላይ which is በጣም important ነው ብዬ ስላሰብኩ ነው። I hope ይሄኛው ይጠቅማችኋል ብዬ አስባለሁ። እንደዚሁም እናንተ ከፈለጋችሁ ምናልባት ጥያቄ ካላችሁ ከታች ኮሜንት ላይ አሳውቁኝ። እኔም እንደዚሁ መጨረሻ ላይ ጥያቄ ልስጣችሁ። ሰሜን ምስራቅ ማለት ምን ማለት ነው?
ከታች ኮሜንት ላይ አስቀምጡልኝ። ሰሜን ምስራቅ። ኦኬ ይሄ የኔ ጥያቄ ነው። ከታች ኮሜንት ላይ ጥያቄውን እስቲ የመለሰውን ሰው ፒን አደርጋለሁ። በሚቀጥለው በሌላኛው በሌሰን 8 ላይ እንገናኛለን። እስከዛው ደህና ሁኑ።